ሰላም ባላችሁበት ሰላማችሁ ብዝት ይበልልኝ ማሮቼ። ዛሬ ደግሞ አንድ አጠር ያለ ቪዲዮ ይዤላችሁ መጥቻለሁ። ዩቲዩባችሁን ፕሮፌሽናል የሚያስመስል ምርጥ ነገር በቪዲዮአችሁ መሀል ላይ ይሆናል። በቪዲዮአችሁ መጀመሪያ ላይ ሊሆን ይችላል። የምታስገቡትን አሳያችኋለሁ። በጣም የሚያምር በፈለጋችሁ ዲዛይን መጠቀም የምትችሉ ነገር አሳያችኋለሁ። ምንድነው እሱ የማሳያችሁ ነገር? እስከ መጨረሻ ተከታተሉኝ። ከዛ ምን እንደሆነ ትጠቀሙበታላችሁ። የምር ታመሰግኑኛላችሁ። በጣም ነው የሚያምረው። ቀጥታው ምን ወደ ካብከት ነው። ቀጥታ ወደ ካብከት እንሄዳለን። ካብከት ጋር ሄደን እዚህ ሰርች ማድረጊያው ጋር እንገባለን። መቼም ስልካችሁ ላይ ዩቲዩብ የምትሰሩት ካብከት ግድ ነው። የምሬን ነው የምላችሁ። ሰርች ማድረጊያው ጋር እንገባና እዚህ ጋር እንደ ጻፍኩላችሁ አድርጋችሁ ትጽፉታላችሁ ማለት ነው። ከዛ በምትፈልጉት አይነት ያመጣላችኋል። እናንተ በምትፈልጉት ነገር ማለት ነው መርጣችሁ ማድረግ ትችላላችሁ። እሱንም ደግሞ እንዴት ማድረግ እንዳለባችሁ፣ እንዴት ስማችሁን እዛ ላይ ማስገባት እንዳለባችሁ በስነ ስርዓት አሳያችኋለሁ። ተከታተሉኝ። እዚህ ጋር መተናል። እዚህ ጋር ያውላችሁ አሳያችኋለሁ የቱ ጋር ማስገባት እንዳለባችሁ። እስከዛ ግን ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ እና እዚህ ጋር ምን ማድረግ እንዳለባችሁ አሳያችኋለሁ። ከታች እዚህ አረንጓዴው ላይ የማሰምርበት ቀይ ያሰመርኩበት ላይ ማለት ነው። እሱ ጋር አንዴ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ወደ ውስጥ ይዞን ይገባል። የምትፈልጉትን ፎቶ መርጣችሁ ማድረግ ትችላላችሁ። እናንተ ዩቲዩባችሁ ፕሮፋይል ላይ ያደረጋችሁትን ፎቶ ብታደርጉት የተመረጠ ነው። ምክንያቱም አንድ ላይ ማች እንዲያደርግላችሁ ማለት ነው። እዚህ ጋር ያው ያስገባውለትን ፎቶ አምጥቶልኛል። ከፈለጋችሁ ፎቶአችሁን አንዴ ክሊክ አድርጋችሁ ማሳነስም እንደዛ እንዳለ ማድረግም ትችላላችሁ። እኔ ግን አሳነስኩትኝ። ምክንያቱም ትንሽ አነስ ሲል የተሻለ ውበት ይኖረዋል ማለት ነው። እና አሁን ደግሞ እዚህ ጋር ከታች ስማችሁን የዩቲዩብ ከሚለው በታች ጋር ስማችሁን እንዴት እንደምታስገቡ እዚህ ጋር የክሊክ ሳደርግ እያያችሁ በስነ ስርዓት እዚህ ጋር የዩቲዩባችሁን ስም ታስገባላችሁ። እኔ የዩቲዩብ ስም አዱ ስለሆነ አዱ ገነት ብዬ አስገብቻለሁ። እናንተም የራሳችሁን ዩቲዩብ እንደፈለጋችሁ ስማችሁን ፈለጋችሁት መልኩ ማስገባት ትችላላችሁ። እዚህ ጋር ደግሞ ደመቅ እንዲልላችሁ የተለያዩ ሽንተኖች መጠቀም ትችላላችሁ። ያን ነገር ካደረጋችሁ ከጨረሳችሁ በኋላ እዚህ ጋር ደግሞ ሰብስክራይብ ኒው የሚለው ጋር ገብታችሁ እሱንም ማስተካከል ትችላላችሁ። ሰብስክራይብ ማይ ቻናል ወይ ደግሞ ሰብስክራይብ ቻናል የሚለውን ብቻ ማድረግም ትችላላችሁ። እዚህ ጋር ክሊክ አድርጌ እንትን እንዳልኩት እያያችሁኝ ከሆነ እዚህ ጋር ሰብስክራይብ የሚለው ጋር ማለት ነው ሰብስክራይብ እንድ ማይ ቻናል ብዬ ነው። ብቻ እናንተ አስተካክላችሁ ጻፉት። እኔ ለእናንተ ለማሳየት ብዬ ነው እዚህ ጋር እንትን እያልኩኝ ያለሁት እንጂ በስተክሉ እናንተ አስተካክላችሁ መጻፍ ትችላላችሁ። ሰብስክራይብ ማይ ዩቲዩብ ቻናል ማለትም ትችላላችሁ። ሰብስክራይብ ዩቲዩብ ቻናል ማለት ትችላላችሁ። እንደናንተ ምርጫ ነው ማለት ነው። እና ይሄንን ነገር የምሬ ነው፣ ተጠቀሙት። በጣም ነው እንትን የሆነ ዩቲዩባችሁን ድምቅ የሚያደርገው የምሬ ነው ብላችሁና ቀጣይ ቪዲዮ ደግሞ በአሪፍ ቪዲዮ እንደመጣላችሁ አልጠራጠርም። እስካሁን ላለን ቆይታ በጣም ነው የማመሰግነው። ስለምትከታተሉኝ ሀሳብ አስተያየታችሁን ስለምትሰጡኝ ደግሞ በጣም አመሰግናለሁ። ሌላም እንደሰራላችሁ የምትፈልጉን ነገር ካለ መጠየቅ ትችላላችሁ። እዚህ ጋር እንግዲህ ያው ጨርሻለሁ። ከላይ ሰብስክራይብ ዩቲዩብ ቻናል ምናምን ብዬ ብቻ ጽፌያለሁ። እዚህ ጋር ከታች ክሊክ ታደርጉታላችሁ መጨረሻ ላይ ማለት ነው። ዩቲዩብ ላይም ከታች ስነኩት ቀጥታ ወደ ቲክቶክ ይወስዳችኋል። ግን እዚህ ጋር እየቆጠረ ያለው ቀጥታ ወደ ጋላሪያችሁን የሚወርደው፣ ከጋላሪያችሁ ከወረደ በኋላ ነው ወደ ቲክቶክ የሚወስዳችሁ ማለት ነው። እናንተ ቲክቶክ ላይ ሲወስዳችሁ ባክ ብላችሁ መውጣትም ትችላላችሁ፣ መፍታችሁ ነው። ግን ጋራሊያችሁ ላይ ሴፍ ሆኗል ማለት ነው። ገብታችሁ ቼክ ያርጋችሁ ዩቲዩባችሁ ላይ መፖሰት በቪዲዮ መሀል ላይ ማስገባት ትችላላችሁ እንደፈለጋችሁ። በቪዲዮ መሀል ላይ ማስገባት የማትችሉ ልጆች ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ አሳያችኋለሁ እንዴት መስራት እንደምትፈልጉ፣ እንዴት ማስገባት እንደምትፈልጉ አሳያችኋለሁ። ሀሳብ አስተያየታችሁን ማስቀመጥ እንዳረሱ። አዳዲስ የዩቲዩብ ጀማሪዎችም ካላችሁ ሀሳብ ጥያቄ ካላችሁ መጠየቅ ትችላላችሁ። ቤቴ ክፍት ነው ለእናንተ ጥያቄ ለመመለስ አይደክመኝም። እዚህ ጋር የምትፈልጉት ሌላ ማማራጭ ከፈለጋችሁ እንደኔ ዩቲዩብ ላይ አብዛኞቹ አይታችሁ ከሆነ ይሄን ነው የምጠቀመው ብዙ ጊዜ
የኛን መጠቀም ትችላላችሁ። ቅድም እንዳሳየኋችሁ። ለነበረን ቆይታ አመሰግናለሁ። ክብር በሉ። ላይክ፣ ሰብስክራይብ እንዳይረሳ። ከኔ ጋር ስለነበራችሁ አመሰግናለሁ። እወዳችኋለሁ። ባይ